ረጅም ዓመት ለፍታችሁ ያጠራቀማችሁትን ገንዘብ ሪል ስቴት ላይ ከማዋላችሁ በፊት ማየት ያለባችሁ 5 አንደኛ የካምፓኒው አቅምና ታማኝነት። ካምፓኒው ከዚህ በፊት ያለው የግንባታ ታሪክና ካፒታል እናንተ ቤታችሁን መረከባችሁ ላይ ወይም አለመረከባችሁ ላይ ትልቅ ተጽዕኖ ያደርጋል። ሁለተኛ አሁን የምትገዙት ሳይት ያለበት ሎኬሽን። ሪል ስቴት ማለት ሪል አሴት ማለት ነው። የምትገዙት አንዷን ቤታችሁ ብቻ ሳይሆን ሙሉ አካባቢ። ሶስተኛ የቤቱ ፍሎር ፕላን ወይም ደግሞ የውስጥ ዲዛይን አቀማመጡ። የቤታችሁ የውስጥ ዲዛይን እጅግ በጣም ጠባብ ክፍል ኖረውት በዛም ላይ በቂ ብርሃንና አየር የማያስተላልፍ ከሆነ ለመኖር እጅግ በጣም አስቸጋሪ ያደርጋል። አራተኛ የዋጋው ተመጣጣኝነት። በካሬ እየከፈልን ያለነው ዋጋ ለአካባቢውና ስፔሲፊክሊ ደግሞ ለምንገዛው ፕሮጀክት ይገባዋል የሚለውን ነገር ማየት አለ። አምስተኛና የመጨረሻ የሚሆነው ደግሞ የአከፋፈል ሁኔታ ወይንም ደግሞ ፔመንት ፕላን። ሁለት አይነት የክፍያ መንገዶች አሉ። አንደኛው ጊዜን ብቻ መሰረት ያደረገ ነው። ሁለተኛው ደግሞ የግንባታ ሂደትን መሰረት ያደረገ ነው። እነዚህ ትልቅ ልዩነት አላቸው። የግንባታ ሂደትን መሰረት ያደረገ ሲሆን ድርጅቱ ሲገነባ ብቻ ነው እናንተ የምትከፍሉ። ጊዜን ብቻ መሰረት ያደረገ ከሆነ ግን ድርጅቱ ገነባም አልገነባም ጊዜያችሁ ከደረሰ ትከፍላላችሁ። እነዚህ ሁለት ነገሮች መካከል ሰፊ ልዩነት ስላለ ተጠንቀቁ። ይሄና መሰል ችግሮች እንዳይገጥሟችሁ የምትፈልጉ ከሆነ ታች በምናስቀምጥላችሁ ስልክ ቁጥሮች በመደወል የምክር አገልግሎት ማግኘት ትችላላችሁ። ይሄና መሰል የሆኑ መረጃዎች እንዲደርሷችሁ ቤቱን ፎሎ ማድረግ እንዳይረሳ። በቅርቡ ደግሞ ቤት ሊገዛ ላሰበው ጓደኛችሁ ቪዲዮውን ሼር አድርጉለት። ሰላም ሁኑ።